ሰላም ክቡራን ተከታታዮቼ፣ እንኳን ወደ ጤና ለሁሉም ሄልዝ ኦንላይን ጋይድ በሰላም መጣችሁ። ዛሬ በስነ ተዋልዶ ጤና ላይ የሚያተኩር ቪዲዮ አሰናድቻለሁ። ይጠቅማችኋል ብዬ አስባለሁ። ቪዲዮውን እስከ መጨረሻው ተመልከቱት። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ቪዲዮውን ከወደዳችሁት ለብዙ ሰው ተደራሽ እንዲሆን ላይክ፣ ሼር አድርጉ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ብትጀምሩ ያበረታኛል። በቀጥታ ወደ ቪዲዮ። በዛሬው ቪዲዮአችን የወር አበባ ዑደትን በዝርዝር እናያለን። የወር አበባ አንድ እናት ለእርግዝና በምታደርገው ዝግጅት ምክንያት በየወሩ የሚከሰት ሂደት ነው። እንግዲህ አንድ ሳይክል ወይም አንድ ዑደት የምንለው የወር አበባ መፍሰስ ከጀመረበት የመጀመሪያዋ ቀን እስከ ሁለተኛው የወር አበባ እስከሚከሰትበት ያለውን ቀን ማለት ነው። ለምሳሌ ዛሬ አንድ እናት የወር አበባ አየች። ስለዚህ ዛሬ ያየችበት የመጀመሪያዋ ቀን አንድ ብለን ቆጥረን ከዚያ ሁለተኛው የወር አበባ እስከሚመጣበት ቀን ያለውን አንድ ሳይክል ወይንም አንድ ዑደት እንለዋለን ማለት ነው። ይሄ ዑደት በአንዳንዶቹ እስከ 21 ቀን አጭር ጊዜ በየ21 ቀኑ ታያለች ማለት ነው። ሌላኛዋ ሴት ደግሞ እስከ 35 ቀን ቆይቶ ሊመጣ ይችላል ማለት ነው። ስለዚህ ከ21 እስከ 35 በአብዛኛዎቹ ሴቶች በዚያ መሃል ውስጥ ይከሰታል ማለት ነው። የወር አበባ 4 ፌዝ ወይንም የጊዜ ክፍልፋዮች አሉት። አንደኛው ወይም የመጀመሪያው ማንስትሪያል ፌዝ ይባላል። ይህ የወር አበባ መፍሰስ ወይም መድማት ከጀመረችበት እስከሚቆምበት ያለውን ጊዜ ማለታችን ነው። ሁለተኛው ፎሊኩላር ፌዝ ይባላል። ይህ ደግሞ የወር አበባ መፍሰስ ካቆመበት የሚጀምር ሲሆን ሰውነቷ የዘር እንቁላል የሚያዘጋጅበት ጊዜ ነው። ሶስተኛው ኦቭሌሽን ፌዝ ይባላል። ይህ ፌዝ የሴት የዘር እንቁላል ለመራባት ዝግጁ ሆና ከኦቫሪ የምትለቀቅበት ጊዜ ወይንም ወደ ፋሎፒያን ቲዩብ የምትመጣበትን ጊዜ ኦቭሌሽን ፌዝ እንለዋለን ማለት ነው። አራተኛው ሉቲያል ፌዝ ነው። ሉቲያል ፌዝ የተለቀቀችው የሴት የዘር እንቁላል እድለኛ ከሆነች ልጅ ለመቀበል ካልሆነች ደግሞ ለመፍረስ የሚዘጋጅበት ጊዜ ነው። ይህ የመጨረሻው ፌዝ ነው፣ ሉቲያል ፌዝ የሚባለው ማለት ነው። ከነዚህ 4 ፌዞች እንግዲህ አንድ ነፍሰ ጡር ለመሆን የፈለገች እናት ኦቭሌሽን ወይንም ፈርታይል ዊንዶ የሚባለው ላይ በደንብ እውቀት ቢኖራት ይመከራል። በየ28 ቀኗ የወር አበባ የምታይ እናት ከሆነች የወር አበባ መፍሰስ ከጀመረበት በ14ኛው ቀን ላይ የሷ የኦቭሌሽን ቀኗ ነው ማለት ነው። እንግዲህ እርግዝናው መቼ ይከሰታል? ኦቭሌሽን ወይንም ደግሞ ከ14ኛው ቀን 5 ቀን ቀደም ብሎ፣ ይሄ ማለት ከ10 ጀምሮ እና ከኦቭሌሽን ቀኗ ከአንድ ቀን በኋላ፣ ይሄ ማለት በ15ኛው ቀን ከ10 እስከ 15 ድረስ የእርግዝና ቀኗ ነው ማለት ነው። በየ30 ቀኑ የወር አበባ የምታይ እናት ከሆነች ደግሞ በ16 የወር አበባ መፍሰስ ከጀመረበት በ16ኛው ቀን የሷ የኦቭሌሽን ቀኗ ወይንም ፈርታይል ዊንዶዋ ነው። ስለዚህ ከኦቭሌሽን ከ5 ቀን በፊት ማለት በ12 እና ከኦቭሌሽን ከአንድ ቀን በኋላ ማለት በ17 ከ12 እስከ 17 ጀምሮ የሷ በትክክል የእርግዝና ቀኗ ነው ማለት ነው። ይህንን በማወቅ ማርገዝ የፈለጉ እናቶች ጊዜ ሳያጠፉ በዚያ ጊዜ ቢያረግዙ የሚያረግዙበትንም ቀን በትክክል ማወቅ ይችላሉ። ጊዜ ሳያጠፉም እርግዝናውን ማካሄድ ይችላሉ ማለት ነው። ማርገዝ የማይፈልጉ እናቶች ደግሞ ያንን ቀን አሁን የጠቀስኳቸውን ቀናቶች ቢከላከሉ እርግዝናቸውን መከላከል ይችላሉ ማለት ነው። ሌላው በተለያየ ቀናት የወር አበባ የሚያዩ እናቶች አሉ።
እነዚህ እናቶች ይህ ቀመር አይሰራም። ምክንያቱም በየወሩ በተለያየ ቀን መዳረሻ የሚመጣ ስለሆነ መቼ የእርግዝና ቀናቸው መቼ እንደሚሆንም የማይታወቅ ስለሆነ በሌላ አይነት የእርግዝና መከላከያ ራሳቸውን ቢከላከሉ ይመከራል ማለት ነው። ስለተከታተላችሁኝ አመሰግናለሁ። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉና ቻናሉን አበረታቱ። ኮሜንት ካላችሁ በኮሜንት መስጫው ስራ አስቀምጡልኝ። አመሰግናለሁ።